መጽሐፍ ቅዱስን ምን ያህል ያውቃሉ? ኢትዮ ባይብል ትሪቪያ መጽሐፍ ቅዱስን ምን ያህል ያውቃሉ? መጽሐፍ ቅዱስን በደንብ አውቃለሁ ይላሉ? እንግዲያውስ ዛሬ ኢትዮ ባይብል ትሪቪያ 10 ጥያቄዎችን አዘጋጅቶላችኋል። ለመሳተፍ ዝግጁ ናችሁ? ወደ ጥያቄው ከመሄዳችን በፊት ዛሬ ዳግማዊ ትንሣኤ ነው። እንኳን ለዳግማዊ ትንሣኤ በሰላም አደረሳችሁ። ወደ ጥያቄዎቹ እንሂድ። ጎልጎታ ማለት ምን ማለት ነው? የራስ ቅሉ ቦታ ማለት ነው። ማቴዎስ ምዕራፍ 27 ቁጥር 33፣ ማርቆስ ምዕራፍ 15 ቁጥር 22፣ የዮሐንስ ወንጌል ምዕራፍ 19 ቁጥር 17ን ይመልከቱ። ኢየሱስ በመስቀል ላይ ነፍሱን አሳልፎ ከመስጠቱ ወይም ከመሞቱ በፊት ምን አለ? ተፈጸመ አለ። ዮሐንስ ምዕራፍ 19 ቁጥር 30ን ይመልከቱ። ኢየሱስ በመስቀል ከተሰቀለ በኋላ ከ6 ሰዓት እስከ 9 ሰዓት ምን ሆነ? በምድር ሁሉ ላይ ጨለማ ሆነ። ማርቆስ ምዕራፍ 15 ቁጥር 33ን ይመልከቱ። ኢየሱስን ከመስቀል አውርዶ ከፍኖ ከዓለትም በተዋቀረ መቃብር አኑሮ የመቃብሩን ደጃፍ በድንጋይ የዘጋው ማን ነው? የአርማትያስ ዮሴፍ ይባላል። ማርቆስ ምዕራፍ 15 ቁጥር 42 እንዲሁም 7ን ይመልከቱ። የካህናት አለቆችና ፈሪሳውያን የኢየሱስ መቃብር ድንጋይ እንዲታተም እና ጠባቂዎች እንዲጠብቁት ያደረጉት ለምንድን ነው? ኢየሱስ ከሞተ በኋላ እንደሚነሳ ተናግሮ ስለነበር ደቀ መዛሙርቱ ሌሊት መጥተው ሰውነቱን እንዳይሰርቁ እና ከሙታን ተነስቷል ብለው ህዝቡን እንዳያሳስቱ በመፍራታቸው ነው። ማቴዎስ ምዕራፍ 27 ከቁጥር 63 እስከ 64። ስለ ኢየሱስ ትንሣኤ ማረጋገጫ የጠየቀው ተጠራጣሪ ደቀ መዝሙር ማን ነው? ቶማስ ነው። ዮሐንስ ምዕራፍ 20 ቁጥር 25ን ይመልከቱ። ሁለቱ ሐዋርያት ወደ ኤማሆስ በሚሄዱበት ወቅት ከማን ጋር ነበር እየተነጋገሩ የሄዱት? ከኢየሱስ ጋር ነበር እየተነጋገሩ የሄዱት። ሉቃስ ምዕራፍ 24 ቁጥር 16ን ይመልከቱ። ኢየሱስ ካረገ በኋላ ዳግመኛ ሲመጣ በምን እንደሚመጣ ተናግሯል? በደመና። ማቴዎስ ምዕራፍ 24 ቁጥር 30፣ ራእይ
ምዕራፍ 1 ቁጥር 7ን ይመልከቱ። ኢየሱስ ወደ ሰማይ ሲያርግ ደቀ መዛሙርቱ እያዩት ከዓይናቸው የሰወረው ምንድነው? ደመና ነው የሰወረው። የሐዋርያት ሥራ ምዕራፍ 1 ቁጥር 9ን ይመልከቱ። በእርሱ የሚያምን ሁሉ ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። መልሱ የዘላለም። ዮሐንስ ምዕራፍ 3 ቁጥር 16ን ይመልከቱ። ለዛሬ የነበሩን ጥያቄዎች ይህን ይመስላሉ። እናንተ ስንቱን መለሳችሁ? ኮሜንት ላይ አሳውቁን። እንደዚህ አይነት ተመሳሳይ ጥያቄዎች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ኮሜንት ያድርጉ። ዕውቀት ከእግዚአብሔር ቃል ይገኛል። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ለእናንተ ይሁን። Come join our Ethio Bible Trivia family. Let's learn and share together happily. Subscribe yadruku, subscribe today. He was filled with faith to light the way. Like and share the joy.